ሰላም ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ባለፈው አንድ ትምህርት ጀምረን ነበር እና እሱን እንድንነጋገር ነው ዛሬም የተመለስኩት። እግዚአብሔርን ማወቅ የሚል አርዕስት ጀምረን ነበር እና በዛ ውስጥ ምን አይተናል? እግዚአብሔርን ማወቅ እንዴት በጣም ኢሴንሻል እንደሆነ አብረን አይተን ነበርና እግዚአብሔርን ማወቅ የሚያመጣቸው ጥቅሞች፣ ቤኔፊቶችን አይተናል አብረን እና እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ ልዑሉንም ማወቅ ማስተዋል ነው ብለን ብዙ እግዚአብሔርን የማወቅ ጥቅሞችን ተነጋግረን ነበር። እንግዲህ ዛሬ እንቀጥላለን ማለት ነው። ዛሬ እንቀጥላለን። ምንድነው ስሙ የገባሁት ያው ብዙ እንዳይራዘም ነው። አንዳንድ ነገሮች አንዳንድ ጊዜ ሌላም ቦታ ቢዚ ስለምትሆኑ አገልግሎትም ቸርችም ምናምን ስላለ ከልጆችም ጋር ምናምን ስላለ በዛው አርስቱ ተረስቶ እንዳይቀር ነው። እንግዲህ ዛሬ የምናየው እግዚአብሔርን ማወቅ ይሄንኛው ሁለተኛው ክፍል ነው ማለት ነው። ባለፈው እንዳየነው ያው እግዚአብሔርን ማወቅ ቤኔፊቶች አሉት፣ ጥቅም አለው ብለን ነበር። እግዚአብሔርን ማወቅ ቤኔፊቶች እና ጥቅሞች እንዳሉት ሁሉ እግዚአብሔርን አለማወቅ ደግሞ ጉዳቶች አሉት። እግዚአብሔርን አለማወቅ ደግሞ የራሱ የሚያመጣው ጉዳት እንዳለ መጽሐፍ ቅዱስ ይናገራል እና ከዛ ጀምረን እናይና ዛሬ የምናየው ዋናው ሀሳብ ምንድን ነው ከገባን እንግዲህ ዋናው ሀሳባችን ምንድን ነው? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የእግዚአብሔር ቃል ምን ይላል? በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። ከዛ እንደገና ቆላሲያስ ምዕራፍ 1 ቁጥር 9 እስከ 10 ድረስ እንደዚህ የሚል ቃል አለ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ይላል እና በእግዚአብሔርም እውቀት እያደጋችሁ ይላል። እዚህ ጋር አዛኛው ጋር ደግሞ በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል እና ያው ባለፈው እንደተነጋገርነው አሁን ብዙ ጊዜ ሰው ደስ የሚለው ምንድነው ይሄ የሚያሻማ አርዕስት ሲሆን አንዱን የሚነካ ነገር ምናምን ሲሆን ነው። ኮንትራቨርሻል የሆነ ሰብጀክት ሲሆን ብዙ ጊዜ ሰዎች ደስ ይላቸዋል። ይሄ ግን ጀስት የምናውቀውን ነገር ለመነጋገር ነው፣ ለጥቅማችን ለኖሌጅ እግዚአብሔርን እንደማወቅ ባለው ነገር ነው። ስለዚህ ባለፈው እንዳልኩት ምንድነው ስሙ ኮንትሮቨርሻል የሆነ ወይም ደግሞ በቃ አስፈላጊ ያልሆኑ ነገሮች ላይ አንገባም። እኛ እንቀጥላለን ማለት ነው። ይህንን ማጥናታችንን እንቀጥላለን ማለት ነው እና ባለፈው እንዳየነው ወደ 4 5 6 ፖይንቶች አይተናል። እግዚአብሔርን ማወቅ ምን አድቫንቴጆች እንዳሉት አይተናል። ዛሬ ደግሞ እስቲ ወደ ሌላው ይሄን ነበር ደስ የሚለኝ፣ ግን አለማወቅስ ደግሞ ምንድን ነው ዲስአድቫንቴጁ የሚለውን ነገር እንዴና አለማወቅ እግዚአብሔርን አለማወቅ በመጽሐፍ ቅዱስ ውስጥ ምን ሪስክ የተወሰደባቸው ምንድን ነው ስሙ ኮንሲኩዌንስ የተከፈለባቸው ነገሮች አሉ የሚለውን እናያለን። ሳምንት ካየናቸው መጽሐፍ ቅዱስ ክፍሎች መካከል ያው ሳይድ ባይ ሳይድ እናያለን። ዛሬ ሳምንት ካየናቸው የመጽሐፍ ቅዱስ ጥቅሶች መካከል
አንደኛው ምን ነበረ? በምሳሌ ምዕራፍ 10 ቁጥር 9 ላይ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ ቅዱሱንም ማወቅ ማስተዋል ነው ብለን ነበርና እንዴት እግዚአብሔርን ማወቅ ማስተዋል እንደሆነ ከክፋት እንደሚጋርድ ካላዋቂነት እንደሚጋርድ እግዚአብሔርን ማወቅ መጽሐፍ ቅዱስ ምንድን ነው የሚለው? ማስተዋል ነው ሲል ዝም ብሎ በጨለማ እንዳንሄድ እንደሚያደርገን ነው ያየነው ባለፈው ሳምንት። እግዚአብሔርን አለማወቅ ደግሞ አት ሴም ታይም ምንድን ነው ይላል? የእግዚአብሔርን ያለማወቅ ደግሞ ጉዳቱ ምንድን ነው ይላል? በሮሜ ምዕራፍ 1 ቁጥር 16 ላይ እንደዚህ የሚል ቃል አለ። ከ16 ጀምሮ ላንብበው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ የእግዚአብሔር ቁጣ ከሰማይ ይገለጻልና እግዚአብሔር ስለገለጠላቸው ስለ እግዚአብሔርነቱ ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነውና የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞ አምላክነቱ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን ሀሳባቸው ከንቱ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰው በወፎች 4 እግር ባላቸው በሚንቀሳቀሱ መላእክት ለወጡት። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውቀት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እሱም የዘላለም የተባረከ ነው ይልና ስለዚህ እግዚአብሔር ለሚያስተውር ምኞት ሰጣቸው ይላል። እና እዚህ ላይ ምንድን ነው የምናየው? እግዚአብሔርን ማወቅ ባልወደዱት መጠን ይላል። እንግዲህ እግዚአብሔርን ማወቅ ባልወደዱት መጠን እግዚአብሔርን ማወቅ ስላልፈለጉ እግዚአብሔር የማይገባውን ያደረጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እና የጥበብ መጀመሪያ እግዚአብሔርን መፍራት፣ ልዑሉን ማወቅ ደግሞ ማስተዋል እንደሆነ፣ በማስተዋል እንደሚደግፍ፣ በማስተዋል እንድናራምድ እንደሚያደርግ፣ በማስተዋል እንደሚያወጣ እንደሚያገባ እግዚአብሔርን ማወቅ አለመፈለግ ደግሞ ለማይረባ አእምሮ አሳልፎ መሰጠት የሚባል ኮንሲኮንስ አለው ማለት ነው። ማወቁ እግዚአብሔርን ልዑሉን ማወቅ ማስተዋል ያመጣል፣ እርምጃችንን አስተውለን እንድንሄድ ያደርጋል። እግዚአብሔርን አለማወቅ ደግሞ እግዚአብሔርን ማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እና ኮንሲኮንሱ ታልፎ መሰጠት የሚባል ፍርድ አለ በእግዚአብሔር ዘንድ ማለት ነው። እግዚአብሔርን ማወቅ ለማይፈልግ ሰው ባለፈው ተነጋግረናል አይደል? አሁን የሰው ልጅ የደረስንበት ታይም ምን አይነት ታይም ነው? ኒውትሪሽናል ቫሊዩን ይሄን አልበላም፣ ይሄንን አይነት ምግብ እበላለሁ፣ ይሄንን እንትን አላረግም፣ ይሄ ለጤና ጥሩ ነው፣ ይሄ ለጤና ጥሩ አይደለም አይደል? ጂም ሄጄ በቀን 2 ሰዓት 3 ሰዓት ሰራለሁ የሚልበት ዘመን ላይ ነው የደረስነው። በጣም ኮንሽስ የሆንበት ዘመን ላይ ነው ያለነው። በጣም ካኜ ዌስት አንድ የሆነ ዘፈን አለው። ምን ይላል? ስለ ስድብ ወይ ስለምናምን ራፕ ባረግ አልበሜ በሚሊዮን ይሸጣል አለ እና ኢፍ አይ ቶክ አባውት ጂሰስ ዳሴት አለ እና በጣም ይገርመኛል። እሱ ዘፈኑ ድሮ ነው የወጣው ይሄ ዘፈን እና ኢፍ አይ ቶክ አባውት ጂሰስ ኖባዲ ባይስ ዘ አልበም አለ እና አሁንም ቢሆን ነው የምላቸው። አሁንም ቢሆን ለምሳሌ እዚህ ላይ ወተን ኮንትራቨርሻል የሆነ ነገር ብንናገር፣ ስድብ እንትን ብንል፣ ወይ ደግሞ አንድ ሃይማኖትና አንድ ሃይማኖት መካከል ያለውን ነገር ብንናገር በጣም ብዙ ፎሎወሮች አሉ፣ በጣም ብዙ እንትኖች አሉ። እግዚአብሔርን ማወቅ ግን ስትለው ሰው እንትና ማድረግ አይፈልግም፣ መስማትም አይፈልግም። እና የጥበብ ሁሉ መጀመሪያ የሆነው አይደለ ልዑሉን ማወቅ ማስተዋል የሆነውን ነገር አይፈልገውም። የሰው ልጅ አይፈልገውም። ሌላ ስንት ነገር ቢያነብ ይሻለዋል። የስፖርት ሜጋዚን የምናምን የሄልዝ እንትን
ብቻ ዴይ ቱ ዴይ ላይፍ ላይ ያለ ነገር ብናደርግ ይሻለናል። እግዚአብሔርን ለማወቅ ከመስማት ይልቅ መስማቱን እንኳን አንፈልግም። አይዘው ሰው ልጅ መስማት እንኳን አይፈልግም። which is okay ኮንሲኩዌንሱ ግን እግዚአብሔርን ማወቅ ባልወደዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ታልፎ መሰጠት የሚባል ነገር አለ። እግዚአብሔርን ባልፈለግነው ቁጥር እግዚአብሔርን ፈልጉት ትጸኑም አላችሁ ይላል መጽሐፍ ቅዱስ። እግዚአብሔርን የሚፈልግ ልብ ደስ ይበለው እና ምልላችሁ ነው። እግዚአብሔርን በመፈለግ ውስጥ ሳምንት እንዳየናቸው እግዚአብሔርን በመፈለግ ውስጥ ያሉ ጥቅሞች ቢኖሩም እግዚአብሔርን ደግሞ አልፈልግም ደግሞ ላለ ሰው ደግሞ ኦፍ ኮርስ እነዚህ ነገሮች አሉ ማለት ነው። እንግዲህ ያው ሳይመጣ እናውቀዋለን ማለት ነው። እና ባለፈው ደግሞ ሳምንት ሁለተኛ ያየነው ነበር አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ የሚል ነገር አይተን ነበር አይደል? those who know their God will be strong and then will do exploit ያደርጋሉ ይላልና የሱ ኦፖዚት ምንድን ነው? አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ አለ ዳንኤል 11:31 ላይ። አምላካቸውን የማያውቁ ሕዝብ እስቲ ደግሞ ምን እንደሚመስሉ ደግሞ እንግዲህ አምላካቸውን የሚያውቁ ሕዝብ ከበረቱ ካደረጉ አምላካቸውን የማያውቁ ሕዝብ ምን እንደሚመስሉ መሳፍንት ምዕራፍ 2 ላይ የእግዚአብሔር ቃል ያስተምረናል ምን እንደሚመስል። ክብር ለእግዚአብሔር ይሁን። ደስ ይላል ማለት ስለ እግዚአብሔር ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ እና ለዚህ ነው ቅድም ስናነብ I am not ashamed of the gospel of Christ አለ ማነው ስሙ ሐዋርያው ጳውሎስ እና እንደዚህ የሚል ቃል አለ ምንድነው ስሙ መሳፍንት ምዕራፍ 2 ላይ መሳፍንት ምዕራፍ 2 ላይ I think ምዕራፍ 3 የእግዚአብሔር መልአክ ከጌልጌላ ወጥቶ ሕዝቡም ሁሉ ወደ አምላኩ ተሰበሰበ። እግዚአብሔርን መሳፍንትን አስነሳላቸው። ይኸውና ከቁጥር 6 ጀምሮ ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤልን ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩት ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ ይላል። ኢያሱ በነበረበት ዘመን ሁሉ ለእስራኤልም ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩት ከኢያሱ በኋላ በነበሩት ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ። የእግዚአብሔር ባሪያ የኔዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ ይልና በተራራው በኤፍሬም ሀገር በገአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሬስ ቀበሩት ይልና ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ ማለት ሞቱ ማለት ነው። ከዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እንግዲህ ታውቃላችሁ ሙሴ ነው እስራኤልን ሕዝብ ከግብፅ ይዞ የወጣው። ሙሴ አላገባቸው። ሙሴ በምድረ በዳ ሞቷል። ለነገር ከዛ ኢያሱ ተተካ። ኢያሱ ነው ሕዝቡን ይዞ የገባው። ኢያሱ ሕዝቡን ይዞ ከነዓን ከገባ በኋላ የእግዚአብሔር ቃል የሚነግረን ምንድነው? ኢያሱ በነበረበት ዘመን ሁሉ የእስራኤል ልጆች እግዚአብሔርን አመለኩ ይላል። ኢያሱ ከሞተ በኋላ እና አባቶች ከሞቱ በኋላ ማለት እነዚህ ከግብፅ ይዘዋቸው ሲመጡ የነበረው ከሙሴ ቀጥሎ የነበረው ጄኔሬሽን ማለት ነው። እናንተ አትገቡም ተብሎ ልጆቻችሁ ይወርሷታል የተባለው ጄኔሬሽን ወደ ከነዓን ሲመጣ የመጡት እድሜያቸው እንግዲህ እየጨመረ ነው የሚመጣው። እየተዋጉ መጡ፣ ምድሪቱን ወረሱ። ከገቡ በኋላ እነሱ አረጁና ትውልድ ሁሉ
ከዚያ በኋላ ትውልድ ሁሉ ወደ አባቶቹ ተከማቸ ወይም እነዛ ሸምግለው አለፉ። ከዛ የሚቀጥለው ጄኔሬሽን ተነሳ ይላል እና የኢያሱን ጄኔሬሽን ስትመለከቱ ኢያሱ ድል ተነስቶ አያውቅም። አንድ ቦታ ብቻ ነው ኢያሱ ድል የተነሳው። ያ ምን ነበረ? እርም የሆነውን አትንኩ የተባለውን አሁን ረሳሁትኝ ስሙን። አንድ ሰው ሰርቆ በድንኳኑ ስር ቀብሮ ድል ተነሱ ኢያሱ እና ኢያሱ እግዚአብሔርን ሲጠይቅ ምን አለው? እግዚአብሔር እርም በመካከላችሁ አለ ተባለና ከዛ በኋላ የኢያሱ ቤተሰብና እስራኤል በዚህ ጋር ሆኑ። ጣጣሉ በዛኛው ላይ ወጣ። ከዛ ለሁለት ተከፈሉ። ጣጣሉ በዚህኛው ጋር ወጣ። እጣ የወጣበት ብቻ እየተከፈለ እዚህኛው ሰውዬ ላይ ወጣ ማለት ነው። እርም የሰረቀው ወርቅ ብር ምናምን ሰርቆ ደበቀ ማለት ነው። አጥፉ ከተባለው the only time ኢያሱ ዲፊት የተደረገው በጦር በዛ ሰው ምክንያት ነው። ያንንም ፊክስ በሚያደርጉበት መንገድ መጽሐፍ ቅዱስ ፊክስ አደረጉ ይላል። ሰውየው እንትን አደረገ፣ ዋጋውን አገኘ ማለት ነው። ከዛ በተረፈ ግን ኢያሱ ከሙሴ ከተረከበበት ጊዜ ጀምሮ ከነአን ገብቶ እስከወረሳት ድረስ በምንም አይነት ዲፊት ሆኖ አያውቅም። ኢያሱ ከሞተ በኋላ አባቶች ከሞቱ ካንቀላፉ በኋላ ግን የተነሳው ትውልድ ይለናል መጽሐፍ ቅዱስ እግዚአብሔር ለእስራኤል ያደረገውን ነገርና ራሱን እግዚአብሔርን የማያውቅ ትውልድ ተነሳ ይላል። ምን ይላል? ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ፣ ከነዚያም በኋላ እግዚአብሔርን ለእስራኤልም ደግሞ ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። ልክ እዚህ ጋር ታሪክ ሲቀየር ታያላችሁ። እነዛ ድል በድል የነበሩ ሰዎች፣ እነዛ በቪክትሪ እንትን አድርገው ከነአን የገቡ ሰዎች ከዛ በኋላ የእስራኤል ልጆች በእግዚአብሔር ፊት ክፉ ነገር አደረጉ፣ በአሊምንም አመለኩ፣ ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተው ይልና ቁጥር 14 መጨረሻው ላይ ስትወዱ ጠላቶቻቸውንም ከዛ ወዲያ ሊቋቋሟቸው አልቻሉም ይላል። አያችሁ፣ ሳምንት ምንድን ያየነው? አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ነው አይደል? ያየነው የሚያውቁ አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ነው። ዳንኤል 11:31 ላይ ያየነው። ዛሬ ደግሞ ምንድነው የምናየው ያለነው? እነዚህ ኢያሱ ይዟቸው የመጣው ሕዝብ እነዚህ ከዮርዳኖስ ጀምሮ እስከ ከነአን ድረስ ድል እየነሱ የመጡ ሕዝብ ልክ ኢያሱና አባቶች ካንቀላፉ በኋላ አዲስ ትውልድ መጣ። እግዚአብሔርን የማያውቅ ትውልድ ተነሳ ይላል። እግዚአብሔርን የማያውቅ ትውልድ ሲነሳ ጠላቶቻቸውን ሊቋቋሟቸው አልቻሉም ነው የሚለው። ጠላቶቻቸው በረቱባቸው ይላል። ስለዚህ እግዚአብሔርን ያለማወቅ፣ እግዚአብሔርን ማወቅ ያለመፈለግ ብዙ ነገር የሚበረታብን፣ ብዙ ነገር የሚቀልድብን፣ ብዙ ነገር የሚጫወትብን እግዚአብሔርን አለማወቅ። እግዚአብሔርን የማያውቅ ትውልድ ቮልነረብል ነው ለሁሉ ነገር ማለት ነው። ለሁሉ ነገር ስማቻስ ዊ ሄት ያንን ኢንጀስት ለማድረግ እንደሚከብደን እግዚአብሔርን ማወቅ ያጠቅም እንዳለው እግዚአብሔርን አለማወቅ ደግሞ ለጠላቶች አሳልፎ ይሰጠናል። እርግጠኛ ነኝ ዛሬ የምንዋጋቸው በስጋ ጦርና ጠመንጃ ወይም ጎራዴ ኦፍኮርስ አለ። አሁን በብዙ ቦታ አለ ስቲል ጦርነት፣ ግን በፐርሰናል ላይፋችን ላይኖር ይችላል። ግን ብዙ ነገሮች አሉ። ብዙ የሰው ልጅ ብዙ ነገር ስንያዝ ነው የምናውቀው። እና እግዚአብሔርን የማያውቅ ትውልድ ምንድን ነው ማለት ነው የመጣበት? ጠላቶቹን ዲፊት ማድረግ አልቻለም። የሚመጣበትን ላይፍ ላይ የሚመጣበትን ኦብስታክል ዲፊት እያደረገ የገባ ጄኔሬሽን ልክ አንድ ነገር ብቻ ነው የተቀየረው። እግዚአብሔርን ከማወቅ እግዚአብሔርን ወደ አለማወቅ ሲመጣ መሸነፍ ጀመረ ማለት። ጠላቶቻቸው በረቱባቸው ይላል። ሌላ ያለማወቅ ትልቁ አደጋው ምንድን ነው? በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ እግዚአብሔር ቃል ምን ይላል? ከዚህ ዓለም ገዢዎች አንዳቸውም እንኳን ይህንን ጌታ ይህንን ንጉሥ አላወቁትም ይላል። ይህን ጥበብ አላወቁትም። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር፣ ባልገደሉት ነበር። ስለዚህ አለማወቅ በጣም ትልቅ ዴንጀረስ የሆነ
ውሳኔ ወይም ዴንጀረስ የሆነ አክሽን በህይወታችን ወስደን እንድናልፍ ያደርገናል። እግዚአብሔርን አለማወቅ። ይሄን የክብርን ንጉሥ የሰቀሉበት ዋናው ምክንያት ስላላወቁት ነው የሚለው መጽሐፍ ቅዱስ አይደል? ነገር ግን ሳምንት ምንድን ነው የተማርነው? አንተንና እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ነች። አያችሁ፣ ማወቁ የዘላለም ህይወት ነች። አንተንና እውነተኛ አምላክ የሆንክ አንተንና የላከውን ኢየሱስ ክርስቶስን ማወቅ የዘላለም ህይወት ነች። አለማወቁ ደግሞ የክብርን ንጉሥ አይደል? ይህንን ጥበብ ከዚህ ዓለም ገዢዎች አንዳቸው አላወቁት። አውቀውት ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። ሰው የምንወስዳቸው ኢግኖራንስ ዊል ሜክ አስ ዱ በጣም የሆነ ግሬቭ የሆነ ነገር ያስደርገናል። ግሬቭ የሆነ ነገር፣ ከባድ የሆነ ነገር ያስደርገናል። ክርስቶስን ያሰቀላቸው ነገር ምን ነበረ? አላወቁትም ይላል። ያወቁት ምን ሆኑ? የዘላለም ህይወት አንተንና እውነተኛ አምላክ ከሆነ አንተንና የላከውን ኢየሱስ ክርስቶስን ያወቁ አለ የዘላለም ህይወት ሆነላቸው አለ ዮሐንስ 17:3 ላይ። አሁን ደግሞ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ደግሞ ከዚህ ዓለም ጥበበኞች አንዱም አላወቀውም፣ አውቀውትስ ቢሆን የክብር ንጉሥ ባልሰቀሉት። እና ኢግኖራንስ፣ እግዚአብሔርን አለማወቅ፣ በእግዚአብሔር ነገር ላይ ያለ ኢግኖራንስ ራሱን እግዚአብሔርን እንድንሰቅለው መንገድ ይከፍታል ማለት ነው፣ ካላወቅ ነው አይደል? ሌላው ቅጣትም አለው ይላል ሐዋርያው ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 1 7 እና 8 ላይ እግዚአብሔርን አለማወቅ ቅጣት እንዳለው እንደዚህ ብሎ ይነግረናል። ላንብቡ። ሁለተኛ ተሰሎንቄ ምዕራፍ 1 ከ7 እስከ 8 እግዚአብሔርን ማወቅ ሽልማት እንዳለው፣ እግዚአብሔርን ማወቅ ባለፈው ሳምንት ስንነጋገር ምንድን ነው ያለው? እግዚአብሔርን ለመምሰልና ለህይወት የሚያስፈልጉትን ነገሮች ሁሉ እግዚአብሔርን በማወቅ ውስጥ ሰጥቶናል አለን አይደል? እግዚአብሔርን በማወቅ ውስጥ እግዚአብሔርን መምሰልና ለህይወት የሚያስፈልጉ ነገሮች ሁሉ ታጭቀው መጥተዋል አለን ላስት ዊክ። አሁን ደግሞ እግዚአብሔርን አለማወቅ ደግሞ ሐዋርያው ጳውሎስ ልክ አት ዘ ሴም ታይም ያኛው ቤኔፊት እንዳለው ይሄኛው ደግሞ እንትን አለው ይለናል። ምንድነው ስሙ? ምንድነው? ጥፋት፣ ቅጣት አለው ይለናል። ከቁጥር 6 ጀምሮ ላንብበው። ጌታ ኢየሱስ ከስልጣኑ መልአክ ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንደሚመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ጊዜ በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። እግዚአብሔርን የማያውቁት፣ እግዚአብሔር የማያውቁትን ይበቀላል። ሊትራሊ ሪቬንጅ ያደርጋል ነው የሚለው። ለምን? እግዚአብሔርን ለማወቅ የሚያስፈልገው ነገር ሁሉ ስለተሰጠ ማለት ነው። ተሰጥቷል። ሮሜ ላይ እንደዛ ነው የሚናገረው። የሚያመካኙት አጡ ይላል። ምክንያቱም እግዚአብሔር ኦልሬዲ ፕሮቫይደድ ኤቭሪቲንግ ቱ ኖው ሂም። ሲጀመር የእግዚአብሔርን እውቀት ራሱ ኢኒሺየት የሚያደርገው እግዚአብሔር ነው። እግዚአብሔር የሆነ የተደበቀ ምንድነው ሲኬን ፋይንድ የምናደርገው አምላክ ሳይሆን እግዚአብሔር ራሱን የሚገልጥ አምላክ ነው። እግዚአብሔር ሁልጊዜ ለገለጠው ነገር ነው ሪስፖንሲቢሊቲ የሚጠይቀው ከሰው ልጅ። እግዚአብሔር ያልሰጠውን ያልገለጠውን አይጠይቅም። እግዚአብሔር ሁልጊዜ የሚጠይቀው፣ እግዚአብሔር ሁልጊዜ ከሰው ልጅ ሪኳየር የሚያደርገው የሰጠውን ነው። ስለዚህ እሱ ነው የመጣው አይደለም እንዴ? እሱ መጥቶ እኮ ነው። እሱ መጣና ሊፈልገን መጣና ሂዱ ብሎ ላከ ደቀ መዛሙርቱን፣ ወይም ደግሞ ወንጌል ሰባኪዎችን፣ ወንጌል ሐዋርያትን ላከ። ግን መጀመሪያ እሱ ነው ኢኒሺየት ያደረገው እንጂ ተደብቆ በሰማይ ላይ ፈልጉኝ ያለ አምላክ የለንም። መጥቶ አንኳኩቶ ተሰቅሎ ሞቶ ሳንፈልገው እንደገና ምንድነው ስሙ የሚሰሩትን አያውቁምና ይቅር በሏቸው ብሎ እሱ ነው የፈለገን። እሱ ነው ኢኒሺየት ያደረገው
ሪሌሽንሺፑን ራሱ ነው እግዚአብሔር ነው ኢኒሺየት ያደረገው። እኛ አይደለንም እግዚአብሔርን ፈልገን ያገኘነው። እግዚአብሔር ነው እኛን ፈልጎን ከዛ በኋላ ይሄው መጥቻለሁ ብሎ ራሱን አልተቀበሉትም ይላል እኮ አይደል? ወደ ገዛ ወገኖቹ መጣ፣ ገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የሚያመካኙት ስለሌለ እግዚአብሔርን የማያውቁትንና ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙ ይቀጣል፣ ይበቀላል። ዋይ ሂ ፔይድ ፕራይስ ውድ ልጁን ከሰማየ ሰማያት ባለፈው ስንነጋገር ነበር አይደል? የመጣውን ዝም ብሎ እንደ ቀልድ ዝም ብሎ ተራ የሆነ የአንድ ሀገር ንጉስ እንኳን ሲመጣ ክብር አለው፣ እንኳን የሰማይና የምድር ጌታ አይደል? መጥቶ በቃ አላከበርነውም ማለት እኮ። እኛ ሁላችን ኢሳይያስ 53 እንደዛ ነው የሚለው። እኛ ሁላችን አላከበርነውም፣ እንደውም እንደተሰቃየ በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። እሱ ግን ስለ በደላችን ስለ ኃጢአታችን ደቀቀ አይደል? የሁላችን በደል አመፅ በሱ ላይ ነበር ይላል። ተግሳጽ በሱ ላይ ነበር፣ በሱ ቁስል እኛ ተፈወስን። ከኛ እያንዳንዱ እንደ በጎች ወደ ገዛ መንገዱ ሄደ ይላል። እግዚአብሔር የሁላችንን በደል በሱ ላይ ያኖረው ይላል። እና በቀደም እንዳልኳቸው አንዳንድ ጊዜ ክርስቲያን ነኝ ብሎ የሚል ሰው ነው የሚያሳፍረው። ወይ ክርስቲያን አይደለሁም በልና ካድ፣ ከዛ በኋላ አታፍርበትም። ክርስቲያን ነኝ ካልክ ይሄ ነው ክርስትና። በቃ ከዚህ በላይ ምን ክርስትና አለ? ጴንጤኛ አይደለም፣ ካቶሊክኛ አይደለም፣ ምናምንኛ አይደለም። ይሄ ክርስትና ይሄ ነው በቃ ክርስትና። መጽሐፍ ቅዱስ ያነበብ ነው ካነበባችሁት ክርስትና ማለት ይሄ ነው። ክርስቶስ ያደረገው ይሄንን ነው። ኢዝ nothing to be ashamed of። እዚህ ነው ሐዋርያው ጳውሎስ በክርስቶስም በወንጌልም አላፍርም አለ። ምን ያሳፍራል? ስለ መተላለፋችን ቆሰለ፣ ስለ ኃጢአታችን ደቀቀ። ምን ያሳፍራል? እሱ ለደቀቀው እኔ ለምን አፍራለሁ? መስማት እንኳን አንፈልግም ነው የምላችሁ። የሰው ልጅ መስማት እንኳን አይፈልግም፣ ግን ግሬቭ የሆነ ኮንሲኮንስ አለው። ባለፈው ሳምንት እቺን እግዚአብሔርን መምሰል ቅባቷን እቺ እንትን የምታደርገውን የምታመጣውን አይደል? አሁን ይሆንልሃል ምናምን እሷን ነው አይደል? እንትን ያለው ኖ እግዚአብሔርን ደግሞ ማወቅ ባልወደዱት መጠን በዚህ ምድር እግዚአብሔር የማይገባውን ያደረጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። መሰጠት አለ በዚህ ምድር። በሚቀጥለው ደግሞ ይበቀላል ይላል እግዚአብሔር። ምክንያቱም እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። እና እግዚአብሔር ስም ብሩክ ይሁን። ሌላው ምንድን ነው? ስንፍና ነው ይላል ኤርምያስ 4:22 ላይ ሕዝቤ ሰንፈዋልና አላወቁኝም ይልና ሰነፎች ልጆች ናቸውና ማስተዋል የላቸውም። አይገርማችሁ? አሁን ሳምንት ምንድን ነው ያየነው? የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። ልዑሉን ማወቅ ማስተዋል ነው አይደለ? ማስተዋል ነው። ኢትስ አንደርስታንዲንግ ነው አይደለ? ዊዝደም ነው ብለን ነበር ያየነው። አሁን ግን ሕዝቤ ሰንፈዋልና አላወቁኝም ማለትና ሰነፎች ልጆች ናቸውና ማስተዋልም የላቸው። ለምን አላወቁኝም? ማስተዋል ያለው እሱ ጋር ነው። ማስተዋል ያለው እሱ ጋር ነው። ስለዚህ እንደው ከባለፈው ሳምንት ዝም ብዬ ለመቀጠል እግዚአብሔርን መምሰል ያለውን እንትን ካየን ያለውን ጥቅም ካየን እግዚአብሔርን ደግሞ ማወቅ ያለውን ጥቅም ካየን እግዚአብሔርን አለማወቅ ደግሞ ያለውን ኮንሲኩዌንስ ለማየት ነው። ከዛ በተረፈ ግን ዛሬ ትንሽ በቃ ወደ ዋናው እግዚአብሔርን ወደ ማወቅ የሚባለውን ነገር ወደ ዋናው ነገር እንግባና ወደዛው እንትን እናርግ። ቅድም እንዳነበብኩት በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ የእግዚአብሔር ቃል እንደዚህ ይላል፣ በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ማለት እደጉ እንደግ ካለ ግሮዊንግ ካለ ሌቭል አለ ማለት ነው አይደል? ግሮዝ ወይ በስታችሁ ያድጋል፣ የሰው ልጅ በቁመት ያድጋል፣ ወይ በኖሌጅ ያድጋል፣ ወይ በሆነ ነገር ብቻ ከሆነ ሌቭል ወደ ሆነ ሌቭል እየጨመረ ነው ማለት ነው። እና በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ሲል ይታደጋል ማለት ነው። የሆነ ሌቭል ጸጋ አለ፣ የሆነ ሌቭል ጸጋ ደግሞ አለ አይደል? እንደገና ደግሞ ቅድም እንዳነበብ ነው በቆላስይስ 1:9-10 ላይ ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምሮ የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም፣ በበጎ ስራ ሁሉ ፍሬ እያፈራችሁ
በእግዚአብሔርም ዕውቀት እያደጋችሁ ይላል። አያችሁ፣ በእግዚአብሔርም ዕውቀት እያደጋችሁ። ስለዚህ ይታደጋል ማለት ነው። በእግዚአብሔር ዕውቀት እንትን ይደረጋል ማለት ነው። አሁን እንዳየነው ምንድነው ስሙ ቶታሊ እግዚአብሔርን አለማወቅ አለ። ቶታሊ እግዚአብሔርን አለማወቅ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ አለ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው። ቲንክ ሁለተኛ ቆሮንቶስ ላይ መሰለኝ። እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላቸዋልና እግዚአብሔርን ያለማወቅ አለ። እግዚአብሔርን ያለማወቅ አለ። እስካሁንም ስናይ የነበረው እሱን ነው። ከዛ በተረፈ ግን እግዚአብሔርን ማወቅ ግን ወደ እግዚአብሔር ለምሳሌ ለመጣና እግዚአብሔርን ማወቅ ለሚፈልግ ሰው እግዚአብሔርን በማወቅ እንደግ ካለ ሌቭል አለው ማለት ነው፣ ደረጃ አለው ማለት ነው። ያው መጽሐፍ ቅዱስ ሲጻፍ መጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ምንድን ነው የሚለው? ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። አሁን ለምሳሌ ስለ ጌታችን ስለ ኢየሱስ ክርስቶስ መጽሐፍ ሲናገር የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን አይደል ከሕግ በታች የተወለደውን አንድ ልጁን ልኮ ከሕግ በታች ያሉትን ይዋጅ ዘንድ አለ። ግን ምንድን ያለው? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር የቀጠረው ያ ሰዓት በደረሰ ጊዜ ማለት ነው። እግዚአብሔር የቀጠረው ያስቀመጠው ያ ሰዓት በደረሰ ጊዜ እግዚአብሔር ከሴት የተወለደውን አንድ ልጁን ላከ ይላል እና ብሉይ ኪዳንን ሄዳችሁ ስታዩት ብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጥ ወይም በአረሜይክ ነው እንትን የሚያደርጉ የነበረው በዛ ዘመን ላይ። ወደ አዲስ ኪዳን ግን ስንመጣ አዲስ ኪዳን ላይ የነበረው የዘመኑ ቋንቋ ልክ አሁን ማጆሪቲ በዚህ ዓለም ላይ የሚጠቀምበት ማጆሪቲው እንትን ኢንተርናሽናል ላንጉጅ የሆነው ኮመን የሆነው ላንጉጅ እንግሊዝኛ እንደሆነ በዛ ጊዜ ግሪክኛ ነበር። ኮይኔ ግሪክ ይሉታል። ግሪክኛ ነበር። የግሪክ ኮሎናይዜሽን በነበረበት ጊዜ ግሪኮች ምን ነበር የሚያደርጉት? በካልቸር እና በእንትን ነበር ዓለሙን የሚገዙት እና ሮማኖች ከመምጣታቸው በፊት በግሪኮች እጅ ስለነበረች ሮማንስ they use their force, ግሪክስ they use their intelligence እና አብዛኛው ዓለም የሚናገረው ግሪክኛ ነበር እና እግዚአብሔር ኢየሱስ ክርስቶስን በዛ ጊዜ አምጥቶት አዲስ ኪዳን በዛ ጊዜ ሲጻፍ ራሱ የእግዚአብሔር ሰዓት ነበረ። ለምን ያንን እንደምላችሁ? ምክንያቱም ሲጻፍ የተጻፈበት ለምሳሌ በግሪክኛ ወይም በእንግሊዝኛና በአማርኛ ብንወስድ ለምሳሌ በእንግሊዝኛም በአማርኛም ፍቅር ነው፣ ላቭ ነው፣ የተለየ እንትን የለው። በግሪክኛው ለምሳሌ 4 አይነት ፍቅር አለ። የወንድማማች ፍቅር፣ የእግዚአብሔር ፍቅር እየተባለ ማለት ነው። እና ይሄ ፊሎስ ምንድነው አጋፔ ምናምን የምንላቸው አይነት ፍቅሮች አሉ። 4 አይነት ፍቅሮች በግሪክኛውም ስንሄድ መጽሐፍ ቅዱስ በተጻፈበት እኛ ለምሳሌ እውቀት እያለን የምናነባውን ስንሄድ በግሪክኛው የተለያየ አይነት ሌቭል እውቀት ነው ያለው። በእግዚአብሔር እውቀት እያደጋችሁ የሚለው ራሱ የሚገባን በተጻፈበት ቋንቋ ሄደን ብናጠናው ነው። እና the level of knowledge አይደለ እንትን ነው የሚለው grow in the knowledge and wisdom of our Lord, grace of our Lord and Savior Jesus Christ ነው የሚለው። ስለዚህ grow ካለ ከሌቭል ወደ ሌቭል የሚካሄድበት አለ ማለት ነው። እና ብዙ አይነት እውቀት አለ። አንደኛው ዛሬ ልናየው የምፈልገው ምክንያቱም ሰዓት አይበቃንም፣ ሁሉንም ማየት አንችልም ዛሬ። አንደኛው አይነት ኖሌጅ ወደ 5-6 አይነት አሉ። አንደኛው ይሄ ምንድነው ስሙ? ትምህርታዊ እውቀት ኢንተሌክቹዋል ኖሌጅ የሚባል እውቀት ነው። ኢንተሌክቹዋል ኖሌጅ የሚባል እና በእግዚአብሔርም ቤት አለ። ይሄ አሁን ይሄ ኢንተሌክቹዋል ኖሌጅ የሚባለው ኖሌጅ በውጭው ብቻ ሳይሆን በእግዚአብሔር ቤት ውስጥም አለ እና መጽሐፍ ቅዱስ እያደግን እንሂድ የሚለን ከዚህ ከመሰረታዊው እውቀት ወይም ደግሞ እግዚአብሔርን ከኢንተሌክቹዋሊ ከማወቅ ወደሚቀጥለው ሌቭል እንዴት እንሄዳለን? ከዛ ቀጥሎስ ያለው ሌቭል ምንድን ነው? ሞራል ኖሌጅ አለ፣ ኢንተሌክቹዋል ኖሌጅ አለ፣ ሪቬሌሽናል የሆነ ኖሌጅ አለ፣ ሪሌሽናል የሆነ ኖሌጅ አለ። ሪሌሽናል የሆነ ኖሌጅ ማለት በመተዋወቅ የምታመጡት እውቀት
እና በማንበብ የምታውቁት ለምሳሌ ስለ ኦባማ እዚህ ውስጥ ያላችሁት በሙሉ ታውቃላችሁ። ኦባማን ግን ፐርሰናሊ አታውቁትም። ስለዚህ ስለ ኦባማ ከማወቅና ኦባማን ማወቅ የተለያየ ነገር ነው ማለት ነው። ይሄኛው አሁን የምላችሁ ኢንቴሌክቹዋል ኖሌጅ የሚባለው ኖሌጅ በግሪኩ ኤፒስተሜ ነው የሚለው እና እሱ አይነት ኖሌጅ መጽሐፍ ቅዱስ ውስጥ አለ እና እነሱን እናያለን ማለት ነው። ትዝ ይላችሁ እንደሆነ ላስት ዊክ አንድ ነገር አንስቼ ነበር። ሐዋርያው ጳውሎስ ወንጌል እየሰበከ በዞረ ጊዜ ሐዋርያት ሥራ ምዕራፍ 17 ላይ ወደ አቴና ይሄድና የአቴና ሰዎች ምን ነበሩ ይላል? አማልክት ይሸጡ ነበር። እነዚህ አይዶልስ ይሸጡ ነበር። ጳውሎስ ሲደርስ እዛ አማልክትን ይሸጣሉ እና እየዞረ መንፈሱ ተረብሾ ተጨንቆ በመንፈሱ ይዞር ነበር። እነ ጢሞቴዎስን እነ ሲላስን ይጠብቅ ነበር። ብቻ የሆነ ሰው እየጠበቀ አቴና እንደቆየ ነው መጽሐፍ ቅዱስ የሚናገረው እና እየዞረ አማልክትን እያየ መንፈሱ ተረብሾበት እየዞረ እየሄደ እያየ አንድ መሰዊያ ያያል። አንድ ምንድነው ስሙ? አንድ ምንድነው የመስዋዕት ማቅረቢያ ያያል እና የመስዋዕት ማቅረቢያው ላይ የሆነ ስም አለው። ምን የሚል ስም ተጽፎበታል? ለማይታወቀው አምላክ ተብሎ ተጽፏል። እና እዛው ላይ ሄደን ስንመለከት ሐዋርያው ጳውሎስ ሰዎቹን ሲሰብካቸው እንመለከታለን። እናንተ የአቴና ሰዎች እንዴት አድርጋችሁ አማልክትን እንዴት እንደምትፈሩ ያለው እና የምታመልኩትን እየዞርኩ ሳይ እዚህ ጋር አንድ መሰዊያን አየሁኝ፣ አንድ አልታር መሰዊያን አየሁኝ እና እሱ ላይ ምን ይላል? ለማይታወቀው አምላክ የሚል ጽፋችሁበታል እና ይሄንን ሳታውቁ የምታመልኩትን ልንገራችሁ ብሎ ሰማይና ምድርን የፈጠረውን ምናምን ብሎ እዛ ወንጌል ይሰብካል ማለት ነው በአቴና። እና ሰዎች ሳያውቁ ያመልካሉ ወይ የሚባለውን ፖይንት ለማስረገጥ ነው ይህንን የነገርኳችሁ። ሁለተኛ ደግሞ በዮሐንስ ምዕራፍ 4 አይ ቲንክ ቁጥር 22 ላይ መሰለኝ ጌታ ኢየሱስ ክርስቶስ ያቺን በያዕቆብ ጉድጓድ ያገኛትን ሴት ሲያነጋግራት ውሃ ስጭኝ አላት። አንተ አይሁዳዊ ስትሆን እንዴት እኔን ሳምራዊቷን ውሃ ስጭኝ ትለኛለህ ያለችው ሴት ማለት ነው። ካወሩ በኋላ እናንተ ለማታውቁ ትሰግዳላችሁ ነው ያላት ጌታ ኢየሱስ ማለት ነው። ሴትዮዋን እናንተ አባቶቻችን በዚህ ተራራ ሰገዱ አለችው። እናንተ ግን ሰው ሊሰግድበት የሚገባው በኢየሩሳሌም ነው ትላላችሁ አለችው። አንቺ ሴት እውነት እልሻለሁ ለአብ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል። ለእግዚአብሔር ለአብ የሚሰግዱ በእውነትና በመንፈስ የሚሰግዱበት ሰዓት ይመጣል። እሱም አሁን ነው። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከእስራኤል ነውና ለምናውቀው እንሰግዳለን ይላታል ጌታ ኢየሱስ ማለት ነው። እና እናንተ ለምን ትሰግዳላችሁ? ለማታውቁት። እና አሁን ሰው ለማያውቀው ይሰግዳል፣ ለማያውቀው ይሰዋል ካልን መጽሐፍ ቅዱስ ውስጥ የሉም ወይ? መጽሐፍ ቅዱስ ውስጥ አሰ ክርስቲያን 1 2 3 ሰዎችን አይተን ምንድነው ኢንተሌክቹዋል ኖሌጅ ብቻ ዴንጀሩ ምንድነው? የእውቀት ምንድነው ስሙ? ይሄ ኢንፎርሜሽናል የሆነ በማንበብ ብቻ የነበሩ በእውቀት የተሞሉ እግዚአብሔርን ግን የማያውቁ ሰዎች እንደነበሩ መጽሐፍ ቅዱስ ይናገራል። በእግዚአብሔር እውቀት እያደግን የሚለው መጀመሪያ ከዚህ ሌቭል ወጥተን ወደሚቀጥለው ሌቭል እንድንሄድ ማለት ነው። አሁን ይሄ የመጀመሪያው ኢንፎርሜሽናል ኖሌጅ ከሆነ ወደ ሪሌሽናል ኖሌጅ ብንሄድ አደግን ማለት ነው በእግዚአብሔር እውቀትና ይሄ ኢንፎርሜሽናል ኖሌጅ ለምሳሌ አይሁዳውያን ጋር ነበረ አይደል? አይሁዳውያን ጋር የእግዚአብሔርን ቃል የእግዚአብሔር ነቁጣት ቀርብ እንዴት የሚመረምሩ እንደነበሩ አይደለ? እንደውም ጌታ ኢየሱስ ምን ይላቸዋል? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱ ግን ስለ እኔ ይናገራሉ ይላቸዋል። they read it ይፈልጉታል፣ ይመረምሩታል። እዛ ውስጥ የነበረውን ግን ዋናውን መልእክት አላገኙትም። እና ዮሐንስ 8:19 ላይ እንደውም ይላል እኔንም አባቴንም አታውቁንም ይላቸዋል ጭራሽ።
እኔንም አባቴንም ይሄ ማለት ምን ማለት ነው? ሰዎቹ መጽሐፍ ቅዱስ የላቸውም ወይም ደግሞ በዛ ጊዜ የነበረው ቶራ ወይም ሕጉ የላቸውም ነበር ማለት ነው? they have it ነበራቸው እጃቸው ላይ። ግን እዛ ላይ ተቀምጠው እንደውም ሐዋርያው ጳውሎስ ምን አለ? ቃል ይገላል አለ። ቃሉ ላይ ይዘውት ማለት ነው። ስለነዚህ ስለ ፈሪሳውያን ጌታ ኢየሱስ ሲናገር ስለ ፈሪሳውያን እናንተ ሰዶቃውያንና ፈሪሳውያን እናንተ የእውቀትን ቁልፍ ስለያዛችሁ ይላቸዋል። እንደውም ማቴዎስ 23 ሙሉን አንብቡት። እናንተ የእውቀትን ቁልፍ ስለያዛችሁ እናንተ ስለማትገቡ ሌሎችም እንዳይገቡ ስለምትከለክሉ ይላቸዋል ማለት ነው። እና ቁልፉን ይዘውታል፣ ሌላውንም እንዳይገባ ይከለክላሉ፣ እነሱም አይገቡም። እና አንደኞቹ አይነት ሰዎች ምንድናቸው? ኢንተሌክቹዋል ኖሌጅ አላቸው። ኢንተሌክቹዋል ኖሌጅ አላቸው። ምንድነው ስሙ? እግዚአብሔርን ግን አያውቁም። እኔ አይደለሁም ያልኩት፣ ራሱ ጌታ ኢየሱስ ነው ያለው። አታውቁትም፣ አብን አታውቁትም፣ እኔንም አታውቁም። አብን ብታውቁ ኖሮ እኔን ታውቁኝ ነበር ይላቸዋል። ስለዚህ ከምንድነው እሱ የነሱን ኖሌጅ እንትን ያደረጋቸው? ከሚወስዱት አክሽን ጀጅ ያደረጋቸው ነበር። እና እስኪ ከነሱ ደግሞ እንውጣና በጣም መልካም ነገር ስለተነገረላቸው ሰዎች ደግሞ እኔ እግዚአብሔርን ማወቅ እግዚአብሔርን በማወቅ ማደግ የሚለው ቃል ምንድን ነው? እንዴት ይታደጋል እግዚአብሔርን በማወቅ? ዝም ብዬሳነብ ነው እንደ ኬሚስትሪ። ለምሳሌ በዓለም ላይ ማለት በሴኩላሩ ዓለም ላይ ኖሌጅ ኢዝ አኪሙሌቲንግ ኢንፎርሜሽን ነው። በቃ አለቀ። ዳሴት ኖሌጅ አኪሙሌቲንግ ኢንፎርሜሽን ነው። አኪሙሌት ታደርጋለህ። ያንን ፈተና ይሰጣል፣ ታልፋለህ። ኢፍ ዩ ኢዘር ጎነ ቢ ዶክተር ምናምን ኢንጂነር፣ የፈለግከው ቦታ የሆነ ዲፓርትመንት ትገባለህ፣ ገንዘብ እንሰራለን። በእግዚአብሔር ሐሳብ ግን እግዚአብሔርን በማወቅ ማደግ ማለት እንደዛ አይደለም። እግዚአብሔርን በማወቅ ማደግ ማለት የእግዚአብሔርን ማንነት ሪቪል እየሆነ ቀድሜ ከራሴ እንዳልሄድ እንጂ አንድ ኤግዛምፕል ልስጣችሁና ከዛ በኋላ ወደ እነዚህኞቹ ሰዎች እንሄዳለን። ለምሳሌ ዮሐንስ አይደል? ሐዋርያው ዮሐንስ ወይም ደግሞ ወንጌላዊ ዮሐንስ በዮሐንስ ላይ ምንድን ያለው? ዮሐንስ ምዕራፍ 1 ላይ በመጀመሪያ ቃል ነበር አለ። ቃል የት ነበር አለ? ቃል በእግዚአብሔር ዘንድ ነበር አለ። አያችሁ? አሁን በኢንፎርሜሽን ደረጃ ያውቀዋል። ቃል እዛ ነበር፣ በእግዚአብሔር ዘንድ ነበር አይደል? ቃልም ጸጋንና እውነትን ተሞልቶ በእኛ አደረ እስከሚል ድረስ ግን ኢንፎርሜሽን ነበር። ከዛ ቃልም ስጋ ለብሶ አይደል? ጸጋንና እውነትን ተሞልቶ ቃልም ስጋ ሆኖ መጣ አለ አይደል? አሁን መጣም ራሱ ከኛ ጋር ምንም ሪሌሽንሺፕ የለውም፣ በእኛ ሆኖ እንትን እስከሚያደርግ ድረስ። ለዚህ ነው ዮሐንስን ስታዩት እዚህ ላችሁ እንደሆነ ማነው ስሙ? ፊልጶስ ነው ለናትናኤል ሄዶ ሙሴ በሕግ ነቢያት ስለሱ የጻፉለትን የናዝሬቱን ኢየሱስን አግኝተነዋል አለ። ሙሴ በሕግ ነቢያት ደግሞ ስለሱ የጻፉለትን የተነበዩለትን የናዝሬቱን ኢየሱስን አግኝተነዋል አለው ይላል። የት ነው አሁን ያለው? ፎሎሚ አሁን የት ነው ያለው? ሙሴ በሕግ ነቢያት ስለሱ የጻፉለት ካለ መጽሐፍ ውስጥ ነው ያለው ማለት ነው። አሁን ግን ምን አደረግነው አሉ? አግኝተነዋል። ፐርሰናሊ ሂዝ ሂር። አያችሁ፣ ማወቅና ማደግ ማለት ያንን ነው። እዛ ውስጥ የነበረው መጽሐፍ ውስጥ የነበረው የተጻፈለት ያንን ኢየሱስን አሁን አግኝተነዋል አለ ይላል። ከዛ በኋላ ዮሐንስ ደግሞ በአንደኛ ዮሐንስ ምዕራፍ 1 ላይ ሄዳችሁ ስትመለከቱ ስለ ሕይወት ቃል በመጀመሪያ የነበረውን እንጽፍላችኋለን አለ። ሕይወት ተገለጠ፣ አይተናል አለ። አሁን ሰምተናል አይደለም፣ ኢንፎርሜሽን አይደለም፣ አይተናል። በእኛ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን አይደል? አብረን የበላነውን የጠጣነውን እጆቻችን የነኩትን የዳሰሱትን አይኖቻችን ያዩትን የዘላለምን ሕይወት እናወራላችኋለን። አሁን ኢንፎርሜሽን አይደለም፣ አሁን ሪሌሽናል የሆነውን ያንን የዘላለምን ሕይወት እናወራላችኋለን የሚለው። ስለዚህ በእግዚአብሔር እውቀት እያደግን ስንሄድ ማለት ይሄንን ነው የሚያሳየው፣ ከኢንፎርሜሽን ወደ ፐርሰናል ኖሌጅ። ከዛ በኋላ ደግሞ አልፎ ደግሞ በእግዚአብሔር እውቀት ደግሞ ማደግ የሚባለው ነገር ምንድን ነው? በመገለጥ ተራራ ላይ ዮሐንስ ያዕቆብና ጴጥሮስን ይዞ ሲወጣ ጌታ ኢየሱስ ልብሱ ተቀየረ ይላል፣ አበራ ይላል። ያንንም አዩ፣ ያንንም ክብር አዩ።
ከተራራው እኛ በብልሃት የሚሆነውን ተረት ተከትለን አይደለም የጻፍነው አለ ሐዋርያው ጴጥሮስ። ነገር ግን ከተራራው የምወደው ልጄ ይህ ነው እሱን ስሙት የሚለው ያ ድምፅ በመጣለት ጊዜ አብረን ነበርን አለ። ስለዚህ አሁን ከኢንፎርሜሽን ወጥተው ወደ ሪሌሽንሽፕ እየመጡ ነው ማለት ነው። ማደግ ማለት ይሄ ነው። ከዛ በኋላ ምንድን ነው የሆነው? ከዛ በኋላ ዮሐንስ ዲሴም ዮሐንስ አብረን በላን፣ አብረን ጠጣን፣ አብረን እንትናልን ያለውን ኢየሱስን ራእይ መጽሐፍ ላይ ሄዳችሁ ስትመለከቱት የሚናገረኝን ድምፅ ልሰማ ዞር ባልኩኝ ጊዜ ብሎ ቃላት አጣለት። ለዛ ለሴም ኢየሱስ አብሮት ለበላው አብሮት ለጠጣው መጽሐፉ ስለነበረው ሲጀመር በአብ ዘንድ ለነበረው ቃል ለነበረው አይደለ ሩቅ ለነበረው ከዛ ለመጣው ስጋ ለለበሰው ለነካ ነው አብረነው ለበላ ነው ምናምን ላለው ለኢየሱስ በሙሉ ክብሩ ግን ሲያየው ምንድነው ያለው ዮሐንስ? እንደ ሞተ ሰው ሆኜ በእግሩ ስር ወደቅኳል። እና ምን ልላችሁ ነው? እግዚአብሔርን በማወቅ ማደግ ማለት ይሄ በኢንተሌክቹዋሉ ይሄ በዚህ በምንድን ነው ስሙ በሴኩላሩ ዓለም ትምህርት ቤት ሄደን 1 ሲደመር 1 2 ሲደመር 2 3 ምናምን በምንለው አይደለም። ግን ስቲል ከማንበብ ከኢንተሌክት ስለሆነ የሚጀምረው ከዛ ጀመርን እና ከዛ የጀመሩ አንዳንድ ሰዎች እዛ ላይ ያላቆሙ ሰዎችን ግን እንመልከት። አሁን ልክ እንዳየ ነው። ሌላው አሁን ዛሬ እንድንመለከት የምፈልገው ኢዮብ ነው። ኢዮብን ያው ሁላችንም እናውቀዋለን አይደል? ኢዮብ እግዚአብሔር የመሰከረለት ሰው ነው። ስለ ጽድቁ እግዚአብሔር የተወራረደበት ሰው ነው ኢዮብ። እግዚአብሔር በኢዮብ ተወራርዷል። እግዚአብሔር ከተወራረደባቸው ሰዎች መካከል መጽሐፍ ቅዱስ የሚነግረን አንደኛው ኢዮብ ነው። የመጀመሪያው ኢዮብ ነው። እንደ ኢዮብ የተወራረደበት ሰው የለም እግዚአብሔር። እና ኢዮብ በተፈተነ ጊዜ በሄደ ጊዜ ኢዮብ በቁስል ተመታ፣ ልጆቹን አጣ፣ ቤተሰቦቹን አጣ፣ ብዙ ነገር ውስጥ ሄደ ምናምንና በኋላ ኢዮብ ያው ማጉረምረም በጀመረ ጊዜና በተከራከረ ጊዜ መጨረሻ ላይ ግን እግዚአብሔር ሲገለጥለት በኢዮብ ምዕራፍ 37 ላይ እግዚአብሔር እንደዚህ ነው ያለው። ሙሉውን መቼም የኢዮብን አላነብላችሁም፣ ማጆሪቲዎቻችሁ ታውቁታላችሁ። ካላወቃችሁትም አንብቡት። የኢዮብን ታሪክ ለማታውቁት ሰዎች አንብቡ። መጽሐፈ ኢዮብ ከመዝሙረ ዳዊት በፊት ያለ መጽሐፍ ነው። ያው የኢዮብን ትዕግስት የኢዮብን መከራ ሁላችንም እናውቀዋለን። እና መጨረሻ ላይ እግዚአብሔር መጥቶ ግን ኢዮብን እንደዚህ ነው ያለው። ኢዮብ ምዕራፍ 38 ከቁጥር 1 ጀምሮ ላንብበው። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህ አለ መጽሐፍ ቅዱስ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? ያለምን ያለ እውቀት ዊዛውት ኖሌጅ ካውንስልን እንትን የሚያጣምም ሰው ይህ ማን ነው አለው ይላል። እና ኢዮብና እግዚአብሔር ከተከራከሩ በኋላ ማነው እግዚአብሔር ከመጣ በኋላ ኢዮብ ክርክሩን ያቆማል። መጨረሻ ላይ ያለ እውቀት ማለት እግዚአብሔርን ያለ ማወቅ ነው ይሄ ሁሉ ነገር ያጨለምከው። ያለ እውቀት ሲል ሴኩላሩ እንዳልሆነ እዚህ ጋር እያወጣን እንሂድ ባይዘው። ምክንያቱም ሐዋርያው ጳውሎስ እንኳን ሲናገር ምንድን ነው የሚለው? የዚህን ዓለም እውቀት አይደለም ነው የሚለው አይደል? እግዚአብሔር ለጥቅማችን ለክብራችን ያስቀመጠውን ያንን እውቀት ነው የሚለው። ምክንያቱም እውቀትን እንናገራለን፣ ጥበብን እንናገራለን አለ። ግን የዚህን ዓለም ጥበብ አይደለም። ስለዚህ የዓለም እውቀት አይደለም። አሁን ያለ እውቀት ሲል እግዚአብሔር ይሄ ሰውየው ፉዞ የሆነ ማትስ የማይገባው ፊዚክስ የማይገባው እያለ አይደለም። ያለ እግዚአብሔር እውቀት ነገርን የሚያጣምም ማን ነው? ይሄ ሰው ማን ነው ያለው ኢዮብ ምዕራፍ 38 ላይ። ከዛ በኋላ ኢዮብ ምን እንዳለው ስሙ። እግዚአብሔር የተወራረደበት ይህ ሰው ማለት ነው። እግዚአብሔር የተወራረደበት ይህ ሰው፣ እግዚአብሔር ከሰይጣን ጋር የተወራረደበት ይህ ሰው እግዚአብሔርን ምን እንዳለው ስሙ። በመጨረሻው ምዕራፍ ላይ ማለት ነው በኢዮብ ምዕራፍ 42 ላይ ኢዮብም መለሰ እግዚአብሔርንም እንዲህ አለው ይላል፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ።
ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅሃለሁ፣ አንተም ተናገረኝ። አሁን ስሙ፣ እዚህ ጋር ነው የምፈልገው ነገር ያለው። መስማትንስ በጆሮ መስማት ሰምቼ ነበረ፣ አሁን ግን ዓይኔ አየችህ፣ አሁን ግን አየሁ። አያችሁ፣ ኢዮብ ምን መሰላችሁ የሚለው? የኢዮብ ኖሌጅ መስማትን በጆሮ ሰምቼ ነበር። በኢንፎርሜሽናል ኖሌጅ ነው ኢዮብ እግዚአብሔርን ሲያመልከው የነበረው፣ ሲፈራው የነበረው። ኢንካውንተር የለውም ከእግዚአብሔር ጋር፣ አይቶት አያውቅ። ይኸው ኢዮብ ነው ያለው፣ መስማትን በጆሮ ሰምቼ ነበር። ኢንፎርሜሽናል ኢንተሌክቹዋል ኖሌጅ ነበረኝ ስላንተ። ለልጆቼ ሁሉ እየተጠነቀቅኩ ማድረገው ወገኖቼ፣ ስለ እግዚአብሔር የሆነ ነገር ሰምተናል፣ ስለ እግዚአብሔር የሆነ ነገር ተብለናል። የሚያስፈራራ በቃ ቅዱስ እንደሆነ ወየውልህ ልንሰማ እንችላለን። ብዙ መስዋዕት ልናደርግ እንችላለን። እግዚአብሔርን እስካላየነው ድረስ፣ እግዚአብሔርን ፐርሰናል ሪሌሽንሽፕ ከእግዚአብሔር ጋር እስከሌለን እስካልተገናኘን ድረስ ዜሮ ነው። ከኢዮብ አንበልጥም። እንደው ሌሎቹን እንኳን እንደው መጥቀስ ቢያቅተን ከኢዮብ አንበልጥም። እግዚአብሔር የተወራረደበት ሰው ምንድን ያለው? እግዚአብሔርን ኢንተሌክቹዋል ኖሌጅ ነበረኝ። ያ ኢንተሌክቹዋል ኖሌጅ አልሰራም። የሆነ ቦታ ላይ በቃ አንተን ዲፋይን ሊያደርግህ አልቻለም። ናው አይ ሲ ዩ፣ አሁን አየሁ፣ አሁን ራሴን እንቃለሁ። መስማትን በጆሮ ሰምቼ ነበር፣ አሁን ግን ዓይኔ ያየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ዋይ ዓይኖቼ ንጉሱን በክብሩ ያዩት ቀን ልክ ዮሐንስ እንዳለው፣ ልክ ሐዋርያው ዮሐንስ ኢየሱስ ክርስቶስን በሙሉ ክብሩ ባየው ጊዜ እንደ ሞተ ሰው ሆንኩ ባለ ጊዜ እንዳለው ኢዮብ አሁን እግዚአብሔርን ሲያየው እግዚአብሔር መጥቶ እስቲ ንገረኝ፣ ይህን ስፈጥር የት ነበርክ? በሺህ ተራሮች ላይ እንደዚህ ሳረግ የት ነበርክ? ጉማሬው በወንዞች ላይ ሲጨፍር ምንድነው የምድረ በዳ አራዊት ምግባችንን ስጠን ብለው ሲጮሁ አንተ የት ነበርክ? ይለዋል ኢዮብ። ስለዚህ ኢዮብ ምንድን ነው የሚለው? መስማትን ሰምቼ ነበር ስላንተ። መስማትን ኢንተሌክቹዋል ኖሌጅ ነበረኝ፣ የእግዚአብሔር እውቀት ኢንተሌክቹዋል የሆነው ነበረኝ፣ ኢንፎርሜሽናል ኖሌጅ ነበረኝ። ሪሌሽናል ኖሌጅ ግን አልነበረኝም። ከአንተ ጋር የመቆራኘት ህይወት ግን አልነበረኝም። እና ከመጽሐፍ ቅዱስ ከምናያቸው ሰዎች ይህንን ኢንቴሌክቹዋል ኖሌጅ የያዘ ሰው ቢኖር አንደኛው ኢዮብ ነው። በራሱ አፍ ነው የመሰከረው። መስማትን በጆሮ ሰምቼ ነበር ሲል አያውቀውም እግዚአብሔርን። በቃ ከዛ በላይ አይቶት አያውቅም፣ ከዛ በላይ ሰምቶት አያውቅም፣ ከዛ በላይ ቀርቦት አያውቅም። እግዚአብሔርን የሚያውቀው በኢንፎርሜሽን ነው። ስንቶቻችንን በኢንፎርሜሽን እየሄድን እናውቃለን? ገና የኢንፎርሜሽንን ዴንጀር እንመጣለን፣ ወደ ሌላ ሰው እንመጣለን። የምናየው ሰው አለ። ሁለተኛው ሰው እንድናየው የምፈልገው ጌዲዮንን ነው። ጌዲዮን በመሳፍንት ምዕራፍ 7 ቁጥር 1 ላይ ከቁጥር 1 ጀምሮ ጌዲዮን የሚባል ሰው አለ። ምንድነው መጽሐፈ መሳፍንት፣ በመሳፍንት ዘመን ባይዘው ንጉሥ የለም ነበር በእስራኤልና እግዚአብሔር እስራኤልን የሚታደግ የነበረው መሳፍንትን እያስነሳ ነበረ። ጀጅ የሚያደርጉ ሰዎች ጀጅ ያደርጉ ነበር። እነ ባርቅ፣ እነ ዮፍታሄ፣ እነ ማነው ስሙ፣ እነ ዲቦራ፣ እነ ጌዲዮን፣ እነ ሳምሰን፣ እነዚህ ሁሉ የተነሱት መጽሐፈ መሳፍንት ላይ ነው። እና ከነዛ ከተነሱት መሳፍንቶች መካከል ፍሮም ዋን ኦፍ ዶስ ጀጅስ ኢዝ እንትና ማነው ስሙ ጌዲዮን። እና ጌዲዮን እግዚአብሔር ወደ እሱ ይመጣና ከምዕራፍ 7 ጀምሮ ነው ያለው ቃሉ። እንደዚህ ይለዋል። ምዕራፍ 7 ከቁጥር 11 ጀምሮ ላንብበው። የእግዚአብሔርን መልአክ መጥቶ በኦፍራ ባለችው በአቢዔዝራዊው በኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔርን መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? ስሙት። አሁን አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ታምራቱ ወዴት አለ? አሁን የእስራኤል ሕዝብ ያለው ኢንፎርሜሽን ላይ ነው።
አባቶቻችን የነገሩን የት አለ? እኛ የት ነው ያለ ነው? የአብርሃም አምላክ ላይ ነን፣ የይስሐቅ አምላክ ላይ ነን። ኦፍ ኮርስ የአብርሃም አምላክ ነው እግዚአብሔር፣ የይስሐቅ አምላክ ነው፣ የያዕቆብ አምላክ ነው፣ የሕያዋን አምላክ ነው። ነገር ግን ልክ ጌዲዮን እንዳለው የሆነ ነገር ላይ ደርሰን የአብርሃም አምላክ የኛ አምላክ እስካልሆነ ድረስ ፐርሰናል ኢንካውንተር ፐርሰናል ሪሌሽንሽፕ ከሌለን በስተቀር ልክ እንደ ጌዲዮን ታሪክ ተናጋሪዎች ብዙ አሉ። ስለ እግዚአብሔር ታሪክ የሚያወራ ማለት ነው። እግዚአብሔር ታሪክ ተራኪ አምላክ ሳይሆን እግዚአብሔር ታሪክ ሰሪ አምላክ ነው። እግዚአብሔር የዘላለም አምላክ ነው። አንደኛው ስሙ የዘላለም አምላክ። የዘላለም ማለት ዛሬን ይጨምራል ማለት ዛሬም አምላክ ነው እግዚአብሔር። ዛሬም ይሰራል፣ ዛሬም ይታወቃል፣ ዛሬም ያስታውቃል፣ ዛሬም ቅርብ ነው ማለት ነው እግዚአብሔር። እና ጌዲዮን ምንድን ነው የሚለው እግዚአብሔር አባቶቻችን ነግረውን ነበር ስላንተ። ምን ማለት ነው? ፈርስት ሃንድ ኢንካውንተር የለንም ካንተ ጋር። በቃ ኢንፎርሜሽን አለን። የሂስትሪ ጌታ ነህ፣ የሂስትሪ አምላክ ነህ እና እናውቅሃለን። አናውቅህም አላለውም እኮ እናውቅሃለን፣ ግን ኢንፎርሜሽናል ኖሌጅ አለን። አባቶቻችን የነገሩን ከግብፅ ምድር አወጣቸው አይደል? እግዚአብሔር ሕዝቡን ከግብፅ አወጣቸው፣ በደረቅ ምድር ከፍሎ አሻገራች። ይሰበካል አንዳንድ ቦታ እግዚአብሔር እንዲያረገ፣ እግዚአብሔር እንደዛ አረገ፣ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዛ ነው ይሰበካል። ኤግዛክትሊ የጌዲዮን ታሪክ ያ ነው ማለት ነው። እና የመጀመሪያው በእግዚአብሔር እውቀት እያደጋችሁ ሲለን የእግዚአብሔር ቃል ከኢንቴሌክቹዋል ኖሌጅ ከኢንፎርሜሽናል ኖሌጅ አይደል? ኢንቴሌክቹዋል ኖሌጅ ማለት ምን ማለት መሰላችሁ? ባዮሎጂም የምንጠቀምበትን ኖሌጅ እግዚአብሔርን ለማወቅ ኦፍ ኮርስ የመጀመሪያው እንትን የእግዚአብሔርን ቃል በማንበብ የምናገኘው ጥቅም አለ። ግን ልክ ምንድነው ጸሐፎችንና ፈሪሳውያንን እንዳልጠቀማቸው ደግሞ አይጠቅመንም። ንጉሱን ካላየንበት፣ ንጉሱን ካላወቅንበት፣ ንጉሱን ካላገኘንበት ኢንፎርሜሽናል ኖሌጁ እኔ እንደሆንኩኝ ካላወቃችሁ ከነ ኃጢአታችሁ ትሞታላችሁ አላቸው አይደል ፈሪሳውያን። እና ጌዲዮን ነው አንደኛው ሰው። አያችሁ፣ ጌዲዮን እስራኤላዊ ነው፣ የእስራኤል ሰው ነው፣ የእግዚአብሔር ሕዝብ ነው አይደል? የእግዚአብሔር ሕዝብ ነው። ቤተክርስቲያን ውስጥ የተቀመጠ ሰው ነው አይደል? አሁን ተረት ሆኗል አንዳንድ ቤተክርስቲያን ውስጥ እግዚአብሔር በቃ የትናንትና በቃ መከራከሪያ የዛሬ አምላክ መሆኑ ቀርቶ ማለት ነው። ይሄ ኢንፎርሜሽናል ኖሌጅ ነው። ከዚህ እንውጣና እግዚአብሔርን ወደ ማወቅ እንደግ ማለት ነው። እና መጨረሻው ሰው እንድናይ የፈለኩት ሰዓታችንን ብዙ እየሄደ ስለሆነ መጨረሻው ሰው እንድናይ የፈለኩት ቅድም የሰበከው ሰውዬ ቅድም በአቴና ማን ነው ሳታውቁ የምታመልኩትን እኔ ያሳያችኋለሁ ያለው ሰውዬ ማን ነበር ነው ያልኳችሁ? ሐዋርያው ጳውሎስ አይደል? ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ምንድን ነው ያላቸው ለአቴና ሰዎች? እናንተ ምንድነው ስሙ ለማይታወቅ አምላክ ብላችሁ መስዋዕትን ምንድነው መሰዊያን እንዳስቀመጣችሁ ያለው ይህንን ሳታውቁ የምታመልኩትን አምላክ እኔ ዛሬ እነግራችኋለሁ ብሎ ሰማይና ምድርን የፈጠረ ምናምን ከማለቱ በፊት ሐዋርያው ጳውሎስ ራሱ ምን ይመስል ነበር? እና ያው ጌታችን ኢየሱስ ክርስቶስ ከሞተ በኋላ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከበዓለ ሃምሳ በሐዋርያት ሥራ ላይ በበዓለ ሃምሳ መንፈስ ቅዱስ ከመጣ በኋላ ወንጌል እየሰበኩ እነ ጴጥሮስ ሐዋርያት እየሰበኩ ሲሄዱ የእስጢፋኖስ መገደል ላይ የተስማማ ሰው ነው ሐዋርያው ጳውሎስ ማለት። ለምን? ለጌታ የቀና ለጌታ ቅን የሆነ ሰው ማለት ነው። እግዚአብሔርን የሚወድ ለእግዚአብሔር ሕግ የቀና ሰው ስለሆነ ምን ማድረግ ጀመረ? አይ እነዚህንማ ቤተክርስቲያንንማ አሳድዳለሁ ብሎ የተነሳ ሰው ነው ሐዋርያው ጳውሎስ። ሐዋርያው ጳውሎስ እስጢፋኖስ ሲገደል ተስማምቶ የእስጢፋኖስን ልብስ ይዞ ያስገደለ ሰው እንደሆነ ራሱ በራሱ ቃል ይመሰክራል። ሐዋርያት ሥራ ላይ ሄዳችሁ ስታነቡና ከዛ በኋላ ይሄ ምንድነው የሆነ እንትን አለ የአይሁዶች ሰንድሪያንስ ነው ምናምን የሚባሉ አሉ። ከነሱ እንትንን ይዞ ወረቀትን ይዞ ክርስቲያኖችን ለማሳደድ ፈቃድ ተቀብሎ ወደ ኢየሩሳሌም ነው ወደ ምናምን እየሄደ ደማስቆ ላይ ጌታ ይገናኘዋል። ደማስቆ ላይ ጌታ ሲገናኘው ታላቅ ብርሃን አየ ይላል መጽሐፍ ቅዱስ። ሐዋርያት ሥራ ምዕራፍ 9 ሄዳችሁ አንብቡት። ታላቅ ብርሃን አየና ከፈረሱ ላይ ወደቀ፣ ድምፅ ይሰማል እሱ፣ ሌሎቹ ድምፅም አልሰሙም። ይወድቅና
ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ይሰማል። አሁን እዚህ ጋር ልብ በሉ። ስለምን ታሳድዳቸዋለህ አይደለም ያለው፣ ስለምን ታሳድደኛለህ። እና በጣም የሚገርማችሁ ጥያቄ ነው ሐዋርያው ጳውሎስ የጠየቀው። ያኔ ሳኦል ነው የሚባለው። ጌታ ሆይ አንተ ማነህ ነው ያለው። ጌታ ሆይ አንተ ማነህ? እንዲህ እየሄደ የሚወግርለትን፣ እየሄደ የሚገልለትን፣ እየሄደ የሚያሳድድለትን ጌታ ሳኦል ሳኦል ስለምን ማርያም እንደዛ አላላችሁም? ሐዋርያስ ማን ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ሄዳችሁ ስታነቡ ጌታ ኢየሱስ ክርስቶስ ከሞተ ከተቀበረ በኋላ በሶስተኛው ቀን እነ ማርያም እና እነ ሰሎሜ ሽቶ ይዘው ወደ መቃብሩ እየሮጡ ሄደው ማርያም አለቀሰች። 7 አጋንንት የወጣላት ማርያም በዛ በመቃብሩ ስፍራ ሆና እያለቀሰች ምንድነው ስሙ አትክልተኛው መስሏት እባክህ አይተው አግኝተው እንደሆነ ስጠኝ፣ ወዴት እንደወሰዱት ሬሳውን ንገረኝ ምናምን አለችው ማለት ነው። እና ኢየሱስ ቆሟል፣ አላወቀችውም። በኋላ ጌታ ኢየሱስ ማርያም ሲላት ኢሚዲየትሊ ረቡኒ ያለችው ይላል። ምን ማለት ነው? መምህር ሆይ ያለችው። መምህር ሆይ ነበር የሚሉት። ጌታና መምህር ትሉኛላችሁ አይደል የሚለው። እና ማርያም ሲላት ምን ማለት ነው? ድምፁን ሺስ ፋሚሊያር። ማርያም ሲላት ረቡኒ ያለችው ይላል። እንዳትነኪኝ ገና ወደ አባቴ አላረኩምና ሂጂና ለወንድሞቼ ንገሪያቸው፣ ወደ አባቴና ወደ አባታቸው፣ ወደ አምላኬና ወደ አምላካቸው ሄዳለሁ አላት ይላል። ግን ፖይንቱ ምን ልላችሁ መሰላችሁ? ማርያም ኢየሱስ ማርያም ሲላት በጎቼ ድምፄን ይሰማሉ፣ ድምፄን ያውቃሉ፣ ይከተሉኛል። የሌላውን ድምፅ ስለማያውቁ ከሌላው ይሸሻሉ ያለው ለዚህ ነው። ማርያም ሲላት ረቡን ያለችው ኢሚዲየትሊ ሳኦልን ጳውሎስን ሳኦል ሳኦል ስለምን ታሳድደኛለህ ሲለው አንተ ጌታ ሆይ አላለውም። ሎርድ ሁ አር ዩ ነው ያለው። አይ ዶንት ኖ ዲስ ቮይስ። አላውቃል፣ ድምፁ አያውቀውም ጳውሎስ። ቃሉ የለውም። እንደውም ስማ ከእስራኤላዊ እስራኤላዊ ከአይሁዳዊ አይሁዳዊ ለሕግ የቀናው በ8ኛው ቀን የተገረዙ የቢንያም ከምንድን ነው ስሙ የቢንያም ወገን ከዕብራዊም ዕብራዊ ብሎ እኮ የተናገረ ሰው ነው። በሕግ ነቀፋ የሌለኝ ሰው ያለው ሰውዬ ኢየሱስ ክርስቶስ ጋር ሲደርስ ጌታ ሆይ አንተ ማነህ ብሎ ጠየቀው ይላል መጽሐፍ ቅዱስ። እኔ አንተ የምታሳድደኝ ኢየሱስ ነኝ አለ። እኔ አንተ የምታሳድደኝ ኢየሱስ ነኝ። ኢንተሌክቹዋል ኖሌጅ እግዚአብሔርን ማግኛ መንገድ ነው አይደል? ብሉይ ኪዳን ከዘፍጥረት ምዕራፍ 3 ጀምሮ እስከ ሚልኪያስ ምዕራፍ 4 ወይ ምዕራፍ 4 ነው። ሚልኪያስ ልክ አዲስ ኪዳን መግቢያው የመጨረሻው የብሉይ ኪዳን መጽሐፍ ማለት ነው። እስከዛ ድረስ የተጻፈልን ነገር ምንድነው? ልክ አዳምና ሔዋን ሲወድቁ እባቡን አንተን ራስን ይቀጠቅጣል የተባለው ከሴቷ የተወለደው እሱ የሴቷ ዘር ራስን ይቀጠቅጣል የተባለው አንተም ስኮናውን ምንድነው ስሙ እንትን ብሩስ ታደርጋለህ የተባለው ያ የፕሮሚስ ዘር መምጫው ስለሆነ የተጻፈልን ሁሉ ይመጣል 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 ሲባል ይመጣል ላይ አይደለም የምታተኩረው ማለት ነው፣ የሚመጣው ላይ ነው የምታተኩረው። እዚህ ነው ስለነ ሐናና ስለነ ስምዖን ሲናገር ስምዖን የእስራኤልን መጽናናት ሳያይ እንዳይሄድ መሲሁን አየው ይላል፣ አወቀው ይላል፣ በመንፈስ ቅዱስ ተረድቶ አወቀው፣ ያዘው ሕፃኑን ይላል። ያዘው ለምን ከቃሉ ጋር አልነበረም እሱ እንትኑ ከቃሉ ጋር አይደለም
ምንድነው ትናንትና ምንድነው የሆነ ነገር ሰማሁኝ። አጋንንት ኢየሱስን ለየው፣ ቃሉን የያዙት ኢየሱስን አልለዩትም ነው ምናምን የሚል ነገር ሰምቼ ምን እላችሁ ነው? ቃሉ የተጻፈልን ይመጣል ነው። ይመጣል፣ መሲሁ ይመጣል ነው። በቃ ብሉይ ኪዳን ይመጣል ነው። ልክ አዲስ ኪዳን ወንጌል ሲመጣ የምስራች ዛሬ በዳዊት ከተማ እነሆ ታላቅ የምስራች፣ ዛሬ በዳዊት ከተማ ክርስቶስ እሱ አዳኝ የሆነ ተወልዶላቸዋል። በቀደም እንዳየነው ማለት ነው። እና ሐዋርያው ጳውሎስ ይህንን ጌታ አያውቀውም ነበር። ግን ደስ የሚለው ራሱ ጳውሎስ ኮንፌስ ያደርጋል። ባለማወቅ ስላረኩትኝ ምህረትን አገኘሁኝ ይላል። በጢሞቴዎስ ላይ ምን የሚል ቃል አለ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል ሐዋርያው ጳውሎስ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኢየሱስ ክርስቶስ ኖ ባለማወቅ ስላረኩት ምህረትን አገኘሁ ይላል። 13 ላይ ይሆናል ማለት ነው። ይሁን 13 ላይ ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝ ክርስቶስ ኢየሱስ ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘው። ሳላውቅ ምን ማለት ነው? እግዚአብሔርን ሳላውቅ የማሳድደውን ሳላውቅ ስላደረግኩት ይላል። እግዚአብሔርን ሳላውቅ ስላደረግኩት ምህረትን አገኘው ይላል። እና ይሄ ኢንተሌክቹዋል ኖሌጅ የለውም ማለት አይደለም። ግን ሪሌሽናል ኖሌጅ ስለሌለው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አላወቁትም። ኢንተሌክቹዋል እንትኑ ግን አላቸው ኖሌጁ። እና ዛሬ በምን በማለት እንደመድማለን? ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ የተጻፈውን አንብበን አንዳንድ ነገር ትንሽ ተነጋግረን እንደምድም። በቃ ሐዋርያት ሥራ ምዕራፍ 17 ላይ የእግዚአብሔር ቃል እንደዚህ ይለናል። ይሄ ቅድም ያልኳችሁ ማለት ነው። የአቴና ሰዎች ሆይ ይኸውላችሁ እንደዚህ ይላል። የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታይ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራችሁ መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው ልጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩባቸውም ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን ይልና ስሙ። አሁን እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃት ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ምንን አሳልፎ? ያለማወቅን ወራት። ኢዮብ መስማትን በጆሮ ሰምቼ ነበር፣ አሁን ዓይኔ ያየች። ጳውሎስ ምንድን ነው ያለው? አንተ ማነህ ያለው ያንን የኢግኖራንስን ሲዝን አሳልፎ እግዚአብሔር እንግዲህ ይኸውና፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል።
ያለማወቅን ወራት ያሳልፋል ማለት ነው። እግዚአብሔር ያለማወቅን ወራት አሳልፈን ንስሐ እንድንገባ ማለት ንስሐ ማለት ይሄ እንትን በቃ ወደ ቀኝ ኋላ እንዲዞር ማለት ነው። ወደ እግዚአብሔር እንዲመለስ እግዚአብሔር ሰውን ሁሉ ያዛል ይላል። ይሄ ነው ህዝቤ እውቀትን ከማጣቱ የተነሳ ጠፍቷል ሲል ህዝብ የጠፋው የኢንተሌክቹዋል የዚህ ምድራዊ እውቀት እንደውም በመጨረሻው ዘመን እውቀት ይበዛል አይደል የሚለው አይደል? በመጨረሻው ዘመንማ በደንብ ነው እውቀት የሚበዛው። ምን እውቀት ይጎላል? ግን እግዚአብሔርን ማወቅ ስለሌለ እግዚአብሔር አዘነ ይላል ሆሴዕ ምዕራፍ 4 ቁጥር 1 ላይ በምድሪቱ እግዚአብሔርን ማወቅ የለም ነበር ይላል። እግዚአብሔርን ኖሌጅ ኦፍ ጋድ የለም ነበርና ያንን ወራት አሳልፎ እግዚአብሔር ልክ ሐዋርያው ጳውሎስ ባለማወቅ ያረኩታልና አሁን ግን ያለማወቅን ወራት አሳልፎ እግዚአብሔር በአንድ ሰው ምክንያት ዓለሙን ሁሉ ሊፈርድ ዓለሙን ሁሉ ሊጠቀልል ተዘጋጅቷል አለ። ስለዚህ ህዝቤ እውቀትን ከማጣቱ የተነሳ ጠፍቷል ከተባለ እኛ ዛሬ የምንናገረው እውቀት እግዚአብሔር እንዲናገር ለሐዋርያው ለዮሐንስ እግዚአብሔር ያለውን እንገራችሁና እንጨርስ። ሐዋርያው ዮሐንስ ማን ነው? ለመጥምቁ ዮሐንስ ልክ መጥምቁ ዮሐንስ ሲወለድ መጥምቁ ዮሐንስ እንደዚህ የሚል ቃል ተነግሮታል። አባቱ ዘካርያስም ላንብበው ሙሉን። አባቱ ዘካርያስም መንፈስ ቅዱስ ሞላበትና የመጥምቁ ዮሐንስ የኤልሳቤጥና የዘካርያስ ልጅ ነው። መጥምቁ ዮሐንስ ኤልሳቤጥ እና ዘካርያስ አርጅተው በእርጅናቸው ወራት የወለዱት ልጅ ነው። መጽሐፍ ቅዱስ ላይ ሉቃስ ምዕራፍ 1 አንብቡት። መጥምቁ ዮሐንስ የኤልሳቤጥና ዘካርያስ ደግሞ ካህን ነው እና ልክ ልጁ ከተወለደ በኋላ ዘካርያስ ስለ ልጁ ያለውን ነው። ካህን ስለሆነ በመንፈስ ቅዱስ ተሞልቶ እንደዚህ ያለ። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህ አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህ የኃጢአታቸው ስርየት የሆነውን የመዳንን እውቀት ለሕዝቡ ትሰጣለህ። አለቀ። የመዳን እውቀት ማን ነው? የመዳን እውቀት ማንን ነበር ዮሐንስ የሚሰብከው? ክርስቶስ። ከኔ በኋላ የሚመጣው እሱ ከኔ የበለጠ ነው፣ ከኔ የበረታ ነው። እኔ በውሃ አጠምቃለሁ፣ እሱ በእሳት ያጠምቃችኋል። እና የመዳንን እውቀት ነው። አሁን ይሄ ነው የመዳን እውቀት። እና ዮሐንስ 17 ቁጥር 3 ላይ ትናንትና እንደተነጋገር ነው ባለፈው ቪዲዮ እንደተነጋገር ነው እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነው። ያውቁ ዘንድ ሲባል ኢንተሌክቹዋል ኖሌጅ ይኖራቸው ዘንድ ብቻ ሳይሆን ፐርሰናሊ አንተን ያውቁ ዘንድ። እዛ ጋር ያውቁ የምትለው ቅድም እንዳልኳችሁ በግሪክኛው እናየዋለን። አሁን ከዚህ በኋላ ይሄ ከኢንተሌክቹዋል ኖሌጅ ወደ ሞራል ኖሌጅ ወደ ኤክስፔሪንሻል ኖሌጅ ወደ ሬቨሌሽናል ኖሌጅ እያለን እያየነው እንሄዳለን። ለዛሬ ግን ኢንተሌክቹዋል ኖሌጅ ይሄ ነው። ኢንተሌክቹዋል ኖሌጅ ንጉሱን እንድናየው በር የሚከፍትልን ነው እንጂ ኢንተሌክቹዋል ኖሌጅ ላይ ከቆመን ከቀረን ኢየሱስን ወይም ደግሞ እግዚአብሔርን ማወቅን አድገንበት ራሱን እግዚአብሔርን ካላገናኘን በስተቀር እውቀት ይገላል፣ ያስታብያል ነው የሚለው መጽሐፍ ቅዱስና ምናልባት እግዚአብሔርን ሐዋርያው ጳውሎስ ቅድም እንዳልኳችሁ ለቆሮንቶስ ሰዎች እግዚአብሔርን የማታውቋላችሁ አሳፍራችሁ ዘንድ እንደዚህ ይላለው ይላል እና በምንድነው ስሙ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ እግዚአብሔርን የማታውቋላችሁና ይላልና እግዚአብሔርን የማታውቁ ሲባል እንደው በቃ ምንም አይነት ስለ እግዚአብሔር ኢንፎርሜሽን የሌላችሁ እያለ አይደለም። ምንም አይነት ይኸው ጳውሎስ እኮ አለ ጌታ ሆይ አንተ ማን ነህ አለው ይላል። ለሱ ሲል ነው እኮ የሚያሳል። ሰውየው እኮ እስራኤላዊ ነው። ሰውየው የአብርሃም ዘር ነው፣ ግን አያውቀውም ነበር።
እየሄደ የሚገልለትን ጌታ ያውቀውም ነበር። እየሄደ የሚከራከርለትን ሌሎችን የሚጠላለት ጌታ ራሱ ማን እንደሆነ ያውቀውም ነበር። እሱን እያሳደደው እንደሆነ ያውቀውም ነበር። እና ምን ልላችሁ ነው? ምናልባት በዚህ እውቀት ብቻ ነው ያለሁትኝ ፐርሰናሊ ጌታ ኢየሱስ ክርስቶስን ወይም ደግሞ ራሱን እግዚአብሔርን በማወቅ ማደግ እፈልጋለሁ ለምትሉ ሰዎች እንግዲህ ይሄ አይን መክፈቻ ነው። መጽሐፍ የምትፈልጉ ሰዎች ጻፉልኝ፣ እዚህ ላይ ጻፉልኝ፣ በዚህኛው ሜሴጅ እንትን አድርጉልኝ። ኤኒዌይስ ተባረኩልኝ። እግዚአብሔር ከአንደኛ ያለማወቅን ወራት አሳልፎ ይላልና ያለማወቅን ወራት አሳልፎ እግዚአብሔር ከዚህኛውም ከምንድነው ስሙም ኢንተሌክቹዋል ኖሌጁም ላይ ብቻ አስታካረግን ደግሞ ወደሚቀጥለው የእግዚአብሔር እውቀት ሪሌሽናል የሆነ ኖሌጅ እንዲኖረን ከእግዚአብሔር ጋር አይደለ? ምንድነው ስሙ ዮሐንስ 17 ላይ ሲጸልይ እንደሱ አይደል ያለው? ቅዱስ አባት ሆይ እኔ በአንተ አንተ በእኔ እንዳለ እኛ አንድ እንደሆንን እነሱ ደግሞ በእኛ አንድ ይሆኑ ዘንድ ብሎ ጸለየ እኮ አይደል? ለደቀ መዛሙርቱና ለሚከተሉት ማለት ነው። እና እግዚአብሔርን ማወቅ በእግዚአብሔር እውቀት እያደጋችሁ ተብሎ ሲል ምንድነው እንዴት ነው የሚታደገው? ምንድነው የሚታደገው የሚለውን ነገር ነው የጀመርነው። በእግዚአብሔርስ እውቀት ምን አይነቶች ስንት አይነት እውቀት ነው ያለው? እንዴትስ ይታደጋል የሚለውን እግዚአብሔር በረዳን መጠን እናያለን። ለዛሬ ግን ምንድነው የምተውላችሁ ሕያው የሆነ መጽሐፍ ቅዱስ አንደኛ ጢሞቴዎስ ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ሕያው ነው ይላል። Jesus Christ is the same yesterday, today and forever ነው የሚለው። the same ነው። ማግኘት የሚፈልግ ያገኘዋል፣ ማወቅ የሚፈልግ ያውቀዋል። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር አሁንም እንድናውቀው ይፈልጋል። ቤተክርስቲያን ከምድር ተጠቅልላ እሱ መጥቶ እስከሚወስዳት ድረስ ሁልጊዜ ይህንን ቃል ስንሰማ የመዳናችሁ እውቀት ወደ እናንተ መጥቷል ማለት ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይርዳን። እግዚአብሔርን እንድናውቅ ወደ እግዚአብሔር ቀረቡ። እግዚአብሔርን ማወቅ ማስተዋል ነው። እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያ ነው። እግዚአብሔርን የሚያውቅ ሕዝብ ይበረታል፣ ያደርጋል። እንበረታለን፣ እናደርጋለን። ተባረኩልኝ። መኮንን ሰላም ብያለሁኝ። አሁን ያየሁ። እሺ ተባረኩ። ቴንክ ዩ ባይ